የምትወጂው ከሆነ ልተውልሽና እስቲ በሰላም ኑሮ አብራችሁ እማትወጂው ከሆነ ደግሞ ለኔ ታይልኝና ተንከባክቤ ላኑረው ስለፈቀርኩት ነው በዚህ ልክ ሩታ አንቺን ጠርቼሽ እንዲየናቅሽኝ እንዲየሳቅሽ እማወራሽ ሊያኔና አንቺ የሚያናንቅ የሚያከባብርም ነገር የለንም እኮ ሄርሜላ ማለት ስሜታዊ አትሁኛው ትክክለኛ ነገር እኮ መናገር ነው ያለብሽ ምን መሰለሽ ሩታ አሁን እኮ አብርሃም ይፈልግሻል ማለት አይ ባይዘው ግን አንቺ የምትወጂው ከሆነ ይፈልግሻል ማለት ምናምን አይደለም አሁን እያለች ያለችው እሷ አንቺ የምትፈልጊው ስሜት ካለሽ አብርሃምን መናገር ካለብን አሳመነን ካንቺ ጋር እንዲሆን እናደርጋለን ያለች ነው እናንተ የምሬ ነው እንዴ ሌላ ነገር ባይኖር እኮ ይኸውልሽ አንቺንና እሷን ነው የጽድቅ ስራ ነው ይሰራው ማፊዝ ምናምን እኮ እኛ ማፊዝ አቅቶን አይደለም ትክክለኛ ነገር እናውራሽ ብለን ነው አንቺ እየሳቅሽ እንደምታወሪ ምናምን እኛም እየሳቅን እየቀለድን ምናምን አሁን እኮ አብርሃም ካንቺ ጋር ፍላጎት ይኑረው አይኑረው የምናውቀው ነገር የለም ሊኖረውም ላይኖረውም ይችላል ምናልባት ስላንቺ ቆርጦለትም ሊሆን ይችላል ግን እሷ እያለች ያለችው ምናልባት ሁለት አይነት ስሜት እያሳየች ነው አንዴ መፈለግ አንዴ አለመፈለግ ከሄርሜላ ጋር ሲሆን ሌላ አይነት ስሜት ታሳያለሽ በፍጹም ሳይሆን ደግሞ እንዳለመፈለግ ትሆናለሽ እና አይ በግልጽ እኮ ነው ሩታ አልፈልገው ወይ ፈልገዋለሁ የምትፈልጊው ከሆነ ቁርጤና አውቄ እኔ ቁጭ ብዬ ተሰሚኛለሽ ሩታ ቁጭ ብዬ የናንተን ሰላም ማየት የምችል ሰው ነኝ ገባሽ ምናልባት ስለማፈቅረው አሁን ላይ የሆነ ያለ ስቴፕ ስለሚሄድ ከማንንም ጋር ያላየው ምናምን ልፈልግ ይሆናል ግን ደግሞ ቢያንስ እንደዚህ ልጅ ቁርጤና አውቄ እንድቀመጥ ተባበሪ ነው ያልኩሽ ያለሁት